ቤተሰብ ዛሬ ይሄው ጾመኛ ነኝ፣ ጾመኛ አይደለሁም፣ የጾም ምግቦች፣ የፍስክ ምግቦች፣ ጾም መፍታት በእንግሊዝኛ እንዴት ነው የምትገልጿቸው? ፎሎ እያደረጋችሁ ፔጃችንን ይሄው ጾመኛ ነኝ ስትሉ አም ፋስቲንግ ነው የምትሉት። አም ፋስቲንግ ካላችሁ ጾመኛ ነኝ ወይም እየጾምኩ ነው ስትሉ ነው። ጾመኛ አይደለሁም ስትሉ ደግሞ አም ናት ፋስቲንግ ወይም ደግሞ እየጾምኩ አይደለሁም እንደማለት ነው። አም ናት ፋስቲንግ and then የጾም ምግቦች ፋስቲንግ ፉድ ነው። ፋስቲንግ ፉድስ አስታውሱ፣ አይኤንጂ መጨመሩ ብቻ ነው አሁን የጾም ምግቦች እንጂ ፋስት ፉድ ቢሆን ኖሮ ሌላ ነው የሚሆን ትርጉሙ። እንዲህ ስትሪት ቶሎ ሊደርሱ የሚችሉ ምግቦች የፍስክ ምግቦች ነን ፋስቲንግ ፉድስ፣ ነን ፋስቲንግ ፉድስ ከሆነ የፍስክ ምግቦች። እዚህ ጋር ጾም መፍታት፣ ጾም መፍታት፣ ጾም ፋስት ነው። መፍታት ስንል ይኸው ብሬክ ደ ፋስት፣ ብሬክ ደ ፋስት ጾም መፍታት ነው። እናንተችን ደግሞ መጸለይ ያለብህ ስትሉ ኮመንት ሴክሽን ጠብቃለሁ። በእንግሊዝኛ ትጽፉልኛላችሁ። ቴንክ ዩ